ቢፈልጉ ኖሮ ያደርጉት ነበር። ለሰዎች ሰበብ መረዳትህን አቁም። ሰበብ ፈጠርክላቸው ለራስህ እንዲያልክ። ስራ በዝቶባቸው ነው፣ ተጨንቀው ነው፣ ጊዜ ብቻ ነው የሚያስፈልጋቸው። ግን በውስጥህ እውነቱን ታውቅ ነበር። እውነታው ግን ዝም ብለው አልፈለጉም ነበር። እና እዚያ ላይ ነው አንተን ለማይጠብቅ ሰው ጥብቅና ስትቆምለት እንደኖርክ የምትረዳበት ቅጽበት። ያ በአንድ የሰው ልጅ ላይ ሊደርስ ከሚችሉ እጅግ በጣም አሳማሚ ስሜቶች አንዱ ነው። ዛሬ አብዛኞቹ ሰዎች ጮክ ብለው ለመናገር ስለሚፈሩት ነገር እናወራለን። ቢፈልጉ ኖሮ ያደርጉት ነበር። ካላደረጉት ግን መጠበቅን እንድትቀጥል የሚያደርግ ምንም አይነት ሰበብ በዚህ ምድር ላይ ሊኖር አይገባም። ከኔ ጋር ቆይ፣ ምክንያቱም ይህ ቪዲዮ ሲያልቅ ያለበትን ሁኔታ በፍጹም በተለየ መንገድ ማየት ትጀምራለህ። ሁላችንም እዚህ ውስጥ አልፈናል። ከአንድ ሰው ጋር ትገናኛለህ፣ ልዩ እንደሆንክ እንዲሰማ ያደርገዋል። ይገኛሉ፣ የጽሑፍ መልእክት ይመልሱልሃል፣ ይደውላሉ፣ ጊዜ ይመድባሉ፣ ሁሉም ነገር ትክክል እንደሆነ ይሰማሃል። ከዚያ ግን ቀስ በቀስ የሆነ ነገር ይቀየራል። ስልኮች ያጥራሉ፣ መልእክቶች ይዘገያሉ፣ ጥረቶች ሙሉ በሙሉ ይጠፋሉ። ነገር ግን እየሆነ ያለውን ነገር ከመቀበል ይልቅ በጣም ሰባዊ የሆነ ነገር እናደርጋለን። ነገሩን ለማስተባበል ሰበብ እንፈልጋለን። ምናልባት በሆነ አስቸጋሪ ሁኔታ ውስጥ እያለፉ ሊሆን ይችላል። ምናልባት ስሜታቸውን ለመግለጽ አይችልበት ይሆን እያልን ምክንያታችንን መረዳታችንን እናቆማለን። በሌላ ጊዜ ደግሞ ምናልባት እኔ ብቻ ነገሩን ያጋነንኩት። ይህ ቪዲዮ እነዚህን ቃላት ለራሱ ተነግሮ ለሚያውቅ ለማንኛውም ሰው የተዘጋጀ ነው። ምክንያቱም ማንም የማይነግር ነገር ቢኖር ፍቅር፣ እውነተኛ ፍቅር ያን ያህል ሰበብ አያስፈልገው። ቋሚነት ማብራሪያ አያሻውም። ጥረት ደግሞ ጥብቅና ሊቆምለት አይገባም። ስለዚህ ዛሬ በግንኙነት ውስጥ ስላለው እጅግ ከባድ እውነት እናወራለን። በመጨረሻ ነፃ የሚያወጣህ ነገር ሊሆን ይችላል። ክፍል 1 ለሰዎች ሰበብ የመደርደር ስነ-ልቦና። እስኪ ከዚህ እንጀምር። ለምን ለማይገባቸው ሰዎች ሰበብን እንደረድራለን? ሰነፎች ወይም ደካሞች ስለሆነ አይደለም። እንዲያውም አእምሯችን ከስሜታዊ ህመም ሊጠብቀን በተዘጋጀ መንገድ ስለሚሰራ ነው። በስነ-ልቦና ውስጥ ኮግኒቲቭ ዲዞናንስ ወይም የእምነትና የእውነት አለመጣጣም የሚባል ነገር አለ። በቀላል አነጋገር እምነታችን ከምናየው እውነታ ጋር በማይጣጣምበት ጊዜ በአእምሯችን ውስጥ የሚፈጠር ምቾት ማጣት ማለት ነው። ይህ ሲወደኛል ብለህ ታምናለህ፣ እውነታው ግን ሁልጊዜ ያረፍዳሉ፣ መልእክትን ይረሳሉ ወይም ቀጠሮችን ይሰርዛሉ። እነዚህ ሁለት ነገሮች በፍጹም አይገጣጠሙም። በምናየውና በምናምነው መካከል ያለው ሁኔታ ያ ክፍተት ደግሞ ህመም አለው። ስለዚህ አእምሯችን አንድ ብልህ ነገር ያደርጋል። ያንን ክፍተት ለመሙላት የራሱን ታሪክ ይፈጥራል። በስራ ምክንያት በጣም ተጨናንቆ ነው። እሷ መግባባት አይሆንላትም፣ በእኔ ላይ ቂም አይኖራትም አይደል? በእኔ ላይ ቂም ኖራት አይደለም፣ እሱ ፍቅሩን የሚገልጽበት መንገድ የተለየ ስለሆነ ነው እንላለን። እነዚህ ታሪኮች ለአጭር ጊዜ ይጠብቁናል፣ ለረጅም ጊዜ ግን ቀስ በቀስ ጉልበታችን በሚያማጥጥ ሁኔታዎች ውስጥ ታስረን እንድንቀር ያደርጉናል። እና ይበልጥ ልብን የሚነካው ክፍል ይሄ ነው። አንድን ሰው ይበልጥ በወደድከው ቁጥር ለእርሱ የምትፈጥረው ሰበብ ይበልጥ ረቂቅና ሳቢ ይሆን ይሄዳል። ምክንያቱም እውነቱን መቀበል ማለት የምትወደው ሰው በአንተ ህይወት ውስጥ ላለመገኘት እንደመረጠ ማመን ማለት ነው። ይህ ደግሞ አብዛኞቹ ሰዎች ላለማየትና ላለመስማት ማንኛውንም ነገር ሊያደርጉ የሚችሉበት አይነት ህመም ነው። ነገር ግን እንድትሰማው የምፈልገው እውነት ይህ ነው። እውነቱን መሸሽ አይጠበቅብህም፣ ህመሙ ያዘገየዋል እንጂ መጨረሻ ላይ ግን ይበልጥ እንዲከበር ያደርገዋል። ስለ ሜሪ ልንገርህ። ሜሪ የ26 ዓመት ወጣት ነበረች። ከፍቅረኛዋ ከኢዮብ ጋር ለ2 ዓመት በፍቅር አብረው ቆይተዋል። በአብዛኛው ሰው እይታ እነሱ ፍጹም ጥንዶች ነበሩ። ታሪክ ነበራቸው፣ ትውስታዎች ነበሯቸው። እንዲያውም የቤተሰቡን አባላት ጭምር አስተዋውቋት ነበረ። ነገር ግን የሆነ ያልተሳካለት ነገር ነበረ። ኢዮብ ከእንግዲህ ለቀጠሮ ፕሮግራም ማውጣት አቁሟል። እንደምን አደርሽ ማለትም ትቷል። ሙሉ ቀናትንም መልእክት ሳይልክ ያልፋል። እና ይህን ነገር ሜሪ ስታነሳው ሁልጊዜ ዝግጁ የሆነ ማብራሪያ ወይም ሰበብ ነበረው። ፍቅሬ ስራ ሊገለኝ ነው፣ እኔ ስሜቴን መግለጽ እንደማይሆንልኝ ታውቂያለሽ፣ እኔ ፍቅሬን የማሳየው በተግባር እንጂ በቃል አይደለም። ሜሪ ደግሞ ስለምትወደው እያንዳንዱን ቃሉን ታምን ነበረ። ራሷን መለወጥ ጀመረች። ተለማማጭ ወይም አስቸጋሪ ለመምሰል ስላልፈለገች እንዲደውላት መጠየቅ አቆመች። ሌላ ጠብ ጫረ።
ስላልፈለገችኝ ስሜቷን ማካፈል ተወች አለ። እሱ በየቀኑ እያጠበበ በሚሰጣት ጠባብ ቦታ ውስጥ ለመሰግሰግ ስትል ራሷን እያሳነሰች መጣች። በአንድ ምሽት ለቅርብ ጓደኛዋ በለቅሶ እየተናነቃት ደወለችላት። እንዲህ አለቻት፣ በጣም ብቸኝነት ይሰማኛል፣ ግን ግንኙነት ውስጥ ነኝ። ጓደኛዋ ግን ሜሪ በፍጹም የማትረሳውን ነገር ነገረቻት። የኔ እህት፣ እሱ ለሌላ ነገር ሁሉ ጊዜ አለው። ለጓደኞቹ፣ ስለ ኳስ ጨዋታው ሁሉ ጊዜ አለው። ለአንቺ ግን ጊዜ መመደብ አልፈለገም። ያ ነው እውነቱ። ይህ ንግግር ሜሪ ላይ ልክ እንደ ቀዝቃዛ ውሃ ፈሰሰባት። ወደ ኋላ ተመልሳ ሰበብ ትደረድርላቸው የነበሩ ነገሮች ሙሉ በሙሉ በድጋሚ አየች። ያልተመለሱ ስልኮች፣ የተረሱ ቀጠሮች፣ እሱን በጣም በፈለገችበትና እሱ ግን በጣም ደክሞኛል ባላት ጊዜ እሱ አልደከመውም ነበር። ይልቁንም ጉልበቱን የት ማዋል እንዳለበት እየመረጠ ነበር። እሷ ግን በዚያ ምርጫዋ ዝርዝር ውስጥ መሪነቱን አልያዘች። አሁን እዚያ ላይ ትኩረት እንድታደርጉ ፈልጋለሁ። አብዛኛው ሰው የሚሳሳተው እዚህ ጋር ነው። እንዲህ ብሎ ያስባሉ፣ በደም ከወደድኳቸው፣ በቂ ትዕግስት ካሳየው እና ነገሮችን ከተረዳሁላቸው ውሎ አድሮ ይለወጣሉ። ነገር ግን የስነልቦና እውነታው የሚነግረን ይሄን አይደለም። ሰዎች ሊያጡት ፈጽሞ ለማይጨነቁለት ሰው ብለው ባህሪያቸውን አይለውጡም። አንድ ሰው ሁልጊዜ አነስተኛ ጥረት እያሳየ እያለ አንተ ያንን ዝም ብለ የምትቀበል ከሆነ ከዚያ በላይ የተሻለ ነገር እንደማይገባ እያስተማርከው ነው። ሜሪ በመጨረሻ ይህን ጉዳይ ከኢዮብ ጋር በግልጽ ተነጋገረች። የእሱ ምላሽ ምን ነበረ? ጫና እንደበዛበት ተናገረ። ለ2 ዓመታት በቆየ ግንኙነት ውስጥ ተገኝ ተብሎ በመጠየቁ ብቻ። እናም ሜሪ ያን ሁሉ የተረዳችው ይህን ጉዳይ ስለ ስራው ጥብቅ መሆን እንዳልነበረበት፣ ጉዳዩ ስለ ቅድሚያ የሚሰጣቸው ነገሮች ወይም ፕራዮሪቲስ ነበረ። እሷ ደግሞ ከነዚህ ዝርዝሮች ውስጥ አልነበረችም። እና ሜሪ ያንን የተረዳችው ይህ ጉዳይ ስለ ስራው ጥብቅ መሆን እንዳልነበረ፣ ጉዳዩ ስለ ቅድሚያ የሚሰጣቸው ነገሮች ወይም ፕራዮሪቲስ ነበረ። እሷ ደግሞ እነዛ ዝርዝሮች አልነበረችም። ሁለተኛውን ክፍል ደግሞ ስንመለከት የጥረት መርህ ወይም ኢፈርት ፕሪንሲፕል ነው። በአብዛኛው ሰው ሊሰማው የሚገባ ስለ ግንኙነት ያለው ቀላል እውነት ይሄ ነው። ሰዎች ለሚፈልጉት ነገር ጊዜ ያገኛሉ። አቅማቸው ለሚፈቅደው ወይም ለተመቻቸ ነገር አይደለም፣ ይልቁንም ለሚፈልጉት ነገር ብቻ። እስኪ ያስቡት፣ ያው ለመደወል በፍጹም ጊዜ የለኝም የሚላችሁ ሰው የሆነ የሚፈልገው ነገር ሲኖር ምን ያህል በፍጥነት ምላሽ ይሰጣል? ለሱ የሚስብ ነገር ሲኖር ግን በድንገት ጉልበት ያገኛል? አዎ በእርግጥ ያገኛል። ምክንያቱም ጉዳዩ በፍጹም ስለ ጊዜ አልነበረም፣ ስለ ቅድሚያ ምርጫ ወይም ፕራዮሪቲ ነበር እንጂ። አንድ ቀላል ምሳሌ ልስጣችሁ። አንድ ሰው በጣም ስራ ስለበዛብኝ መገናኘት አንችልም ካለህ በኋላ በዚያው ምሽት ከጓደኞቹ ጋር ሲዝናና ፎቶዎችና ቪዲዮዎችን ሲለጥፍ ካየኸው ያ ስራ መብዛት አይደለም፣ ያ ምርጫ ነው። አሁን እኔ ሰዎች በእውነት ጭንቀት ውስጥ አይገቡም እያልኩኝ አይደለም። ህይወት ከባድ ነች። ሰዎች የተለያዩ አስቸጋሪ ወቅቶችን ያልፋሉ። ነገር ግን እየታገለ ጥረትን ከሚያደርግ ሰው ይቅርታ ትንሽ ርቄ ነበረ፣ በሳምንት በመጨረሻ ማውራት እንችላለን ከሚል ሰውና ዝም ብሎ ጠፍቶ ከሚቀር ሰው መካከል ትልቅ ልዩነት አለ። ምንም ማብራሪያ የለውም። ምንም ተጠያቂነት አይሰማውም። ምንም ጥረት አያደርግም። የመጀመሪያው በሆነ አስቸጋሪ ሁኔታ ውስጥ እያለፈ ያለ ሰው ነው። ሁለተኛው ግን የሆነ እውነታ እያሳየ ያለ ሰው ነው። አንተ ደግሞ የነዚህ ልዩነት ለማወቅ ብቁ ነህ። ሌላኛውን ታሪክ ዛሬ የምናየው የናርዶስና የቴዲን ታሪክ ነው። ቴዲ ከስራ ባልደረባው ከናርዶስ ጋራ በፍቅር ከወደቀ ከ1 ዓመት በላይ ሆኖት ነበረ። በየቀኑ ስራ ቦታ ያወራሉ፣ ምሳ አብረው ይበላሉ። እሱ በሚናገረው ነገር ሁሉ ትስቃለች። እኩለ ሌሊት ላይ መልእክቶች ትልክለታለች። እሱ ከሌሎቹ ወንዶች የተለየ እንደሆነ ትነግረው ነበር። ስለዚህ ቴዲ ጠበቀ። ለራሱ እንዲል ነበር፣ ገና ዝግጁ ስላልሆነች ነው። ከዚህ በፊት ተጎድታለች። ጊዜው ሲደርስ እሺ ትለኛለች። ለናርዶስ ሲል በህይወቱ የሚመጡትን ሌሎች እድሎች ሁሉ አይቀበልም ነበር። ከዚያ በአንድ ሰኞ ጠዋት ከዚህ በፊት አይቶት በማያውቀው ፈገግታ ወደ ቢሮ መጣች። አዲሱን ፍቅረኛዋን ለስራ ባልደረቦቿ አስተዋወቀች። ቴዲ እዚያው ቆሞ ነበር። ራሱን ለመቆጣጠር እየታገለ እጁን ጨበጠው። በዚያው ዕለት ቆየት ብሎ ናርዶስ መልእክት ላከችለት። እንዳልተቀየምከኝ ተስፋ አደርጋለሁ፣ አንተ እኮ የቅርብ ጓደኛዬ ነህ። እናም ቴዲን የሰበረው ትልቁ ነገር ይሄው ነበር። መገፋቱ ብቻ አይደለም፣ ነገር ግን
ናርዶስ ለዚህ አዲስ ሰው በጣም በፍጥነት ውሳኔ መውሰዷን መረዳቱ ነው። ጊዜ መድባለታለች፣ ጥረት አድርጋለች፣ መርጣለች። እርሱን ግን አልመረጠችውም ነበር። እናም እነዚያን ወራት ሙሉ ሲያደርግ የነበረውን ሰበብ መረደር፣ ግንኙነት ትፈራለች፣ ከድሮ ቁስሏ ላይ ያገገመች ነው፣ ዝግጁ አይደለችም እያለ እሷ ለሱ ያንን ስሜት እንደሌላት ላለመቀበል ለራሱ የሚነግራቸው ተረቶች ብቻ ነበሩ። ይህ በአንድ ሰው ሕይወት ውስጥ ሊኖር ከሚችለው እጅግ በጣም አሳማሚ ቦታዎች አንዱ ተቀራርቦ ግን አለመገናኘት፣ ኦልሞስት ሪሌሽንሺፕ። የሆነ ሰው ተስፋ እንዲኖርህ ብቻ ነው ወደሱ የሚያቀርብህ። እውነት የሚፈልግ ሰው ግራ መጋባት ውስጥ አይተውህም፣ እንዲጠራጠርህ አያደርግም። የሱ ምልክቶችን ለመተርጎም እንድትጨነቅ አያደርግም። ልክ እንደ መጠባበቂያ እንዲሰማ አያደርግም። ቢፈልጉ ኖሮ ያደርጉት ነበረ። ሶስተኛና የመጨረሻውን ክፍል እንመልከት። ለፍቅር መደራደርህን አቁም። በዚህ ነገር ላይ በጥልቀት እንድታስብበት እፈልጋለሁ። አንድ ሰው እንዲያናግርህ በፍጹም መለመን የለብህም። በህይወት መኖርህን ለአንድ ሰው ማስታወስ የለብህም። ለአንድ ግንኙነት እጅግ ዝቅተኛ ለሆነ ነገር መታገል የለብህም። እኔ ይህንን ለፍቅር መደራደር ወይም ኔጎሺዬቲንግ ፎር ቤዚክ ላቭ እለዋለሁ። እናም ይህ በጣም አድካሚ ነው። እንደዚህ አይነት ነገሮችን ስትናገር ራስህን ካገኘኸው በቀን አንዴ እንኳን ብትደውልኝ እፈልጋለሁ፣ እባክሽን ዝም ብለሽ ከመጥፋት ይልቅ ስትቀየሚ ንገሪኝ። ሌላኛው ደግሞ ትልቅ ነገር እየጠየቅኩ አይደለም፣ ትንሿን ቋሚነት ወይም ኮንሲስተንሲ ብቻ ነው። እናም አንተ ሌላኛው ሰው የማይቻል ነገር እንደጠየቅከው አድርጎ ምላሽ ሰጠህ። ያ ትልቅ ምልክት ነው። ፍላጎቶች በጣም ትልቅ ስለሆኑ አይደለም፣ ነገር ግን ፍላጎቶች ለዛ ሰው በጣም ስለለዘቡበት እንጂ። በእነዚህ ነገሮች መካከል ደግሞ በጣም ሰፊ ልዩነት አለ። አንተ በጣም ተፈላጊ ወይም አስቸጋሪ አይደለህም፣ ያለው ከተሳሳተ ሰው ጋር ነው እንጂ። ምክንያቱም ትክክለኛው ሰው ለትኩረት እንድትታገል ያደርግህ፣ በተፈጥሮ ይሰጣል። እንዴት እንደሆንክ ማወቅ ስለሚፈልግ ለመጠየቅ አይረሳም። ካንተ ጋር መሆን ለሱ ትልቅ ዋጋ ስላለው ለቀናት ጠፍቶ አይቀርም። በፍቅር ውስጥ ጥረት ማድረግ ትዕይንት አይደለም ወይም ትልቅ መታሰቢያ አይደለም። እሱ ዝም ብሎ ለአንድ ሰው ዋጋ እንዳለ የሚያሳይ የማያቋርጥ ማረጋገጫ ወይም ፕሩፍ ነው። እናም ያ ማረጋገጫ ደጋግሞ የሚጠፋ ከሆነ፣ ሁልጊዜ እንዲጠየቅበት የሚፈልግ ከሆነ፣ እንዲሁ እንዲታይ ጠብና እንባ የሚያስፈልገው ከሆነ ለራስህን ከባድ ጥያቄ መጠየቅ አለብህ። ይህ ፍቅር ወይስ ፕሮጀክት? ምክንያቱም ፍቅር ፕሮጀክት አይደለም። ፍቅር ሌላኛው ሰው ዝም ብሎ እያየው አንተ ብቻን የምትገነባው ነገር አይደለም። ሶስተኛ የመጨረሻ ብዬ ነበር፣ አንድ ልጨምልህ። አራተኛ የዚህ ነገር እጅግ ከባዱ ክፍል አንድ ሰው በአንተ ህይወት ውስጥ መገኘት እንዳልፈለገ መቀበል አይደለም። ከባዱ ክፍል ስለነሱ በአእምሮህ የገነባውን ታሪክ መተብህ ነው። ምክንያቱም አንተ የወደድከው ሰውን ብቻ አልነበረም፣ የወደድከው እሱ ይሆናል ብለህ ያሰብከው ማንነት ነው። በመጀመሪያው ወቅት ሊሆን እንደሚችል ያሳየህን ማንነት፣ በጥሩ ቀኖች የነበረውን ማንነቱን ነው። እናም ያ ሰው አሁንም በውስጡ አለ ብለህ ተስፋ በማድረግ እስካሁን ሙጥኝ ብለሃል። ምናልባት ሊኖር ይችላል፣ ግን እውነቱ ይሄ ነው። አንድ ሰው ታላቅ ፍቅር የመስጠት አቅም ኖሮትም እንኳን ያንን ፍቅር ለአንተ ላለመስጠት ሊመርጥ ይችላል። ይህ የአንተን ዋጋ ማጣት አያሳይም፣ እሱ የእነሱን ምርጫ ነው የሚያሳየው። እናም አንድን ሰው አንተን እንዲመርጥህ አድርገህ በፍቅር ልትለውጠው አትችልም። ፍጹም ልትሆን ትችላለህ፣ ታጋሽ ልትሆን ትችላለህ። እንዲያውም ማንኛውም ሰው ሊሆን ከሚችለው በላይ ነገሮችን የምትረዳና የምታልፍ ልትሆን ትችላለህ። ነገር ግን ያ ሰው አውቆም ይሁን ሳያውቅ ለሱ ቅድሚያ የምትሰጠው ወይም ፕራዮሪቲ እንዳልሆን ከወሰነ አንተ የምታደርገው ምንም አይነት ተአምር ያንን ሰው ምርጫ ሊቀይረው አይችልም። አንተ በእጅ ያለውና ልትቀይረው የምትችለው ብቸኛ ነገር እዚያ ቦታ ላይ ምን ያህል እንደምትቆይ መወሰን ብቻ ነው። እውነተኛ ፍቅር ምን ይመስላል? ሁልጊዜ በህመም ብቻ እንድትለያይ አልፈልግም። ስለዚህ የዚህን ነገር ሌላኛው ወገን ወይም መልካሙን ጎል ልንገርህ። እውነተኛ ፍቅር ውስብስብ አይደለም፣ ግራ የሚያጋባ አይደለም፣ ያለህበትን ደረጃ ሁልጊዜ እንድትጠራጠርም አያደርግም። እውነተኛ ፍቅር ማለት ስምህን አይቶ ፈገግ ስለሚል ብቻ መልእክትን የሚመልስልህ ሰው ነው። እውነተኛ ፍቅር ማለት ስራ በበዛበት ቀን እንኳን 30 ሰከንድ አግኝቶ ስላንቺ እያሰብኩ ነው የሚል ሰው ነው። እውነተኛ ፍቅር ማለት የሆነ ነገር እንደተጎዳ ስትነግረው ስለ ራሱ መከላከል የማይጀምር ሰው ነው። ያዳምጣል፣ ራሱንም ያስተካክላል። እውነተኛ ፍቅር ማለት እንደ አማራጭ ሳይሆን እንደ ዋና ምርጫው አድርጎ በህይወት ውስጥ የሚያካትትህ ሰው ነው። እናም አንዳንዶቻችሁ ይህን ስታዩ
እንዲህ ያለ ነገር በምድር ላይ አለ እንዴ ብላችሁ ታስቡ ይሆናል። አዎ አለ። ነገር ግን ፍቅሩን የማይሰጥ ሰው ሰበብ በመደርደር ጉልበትን እስካባከንክ ድረስ ያንን ሰው በፍጹም ልታገኛት። እንድታደርግ የሚፈልገውን ወሳኝ ነገር ንገረህ። ያለህበትን ግንኙነት አሁን ባለው ሁኔታ ተመልከተው። ለራስህ የምትነግረው ተረት አይደለም። መጀመሪያ ላይ የነበረውን ስትሪም አይደለም። ወይም ደግሞ ነገሮች ጥሩ በሆኑበት ጊዜ የምታየው ማንነት አይደለም። ጥለቱን፣ ፓተርኑን ተመልከት። ጥረት የሚያደርጉት በራሳቸው ፍላጎት ነው ወይንስ ከጠብ በኋላ ብቻ? ፍቅራቸው ቋሚ ነው ወይንስ በሁኔታዎች ላይ ተመሰረተ? ሁልጊዜ ደህንነት ይሰማል ወይንስ ሁልጊዜ በአንስተት የምትተው ይመስላል? መልሶቹ ሁሉንም ነገር ይነግረዋል። ከዛሬ ቆይታችን እንድትወስደው የሚፈልገው ትልቁ ነገር ይሄ ነው። አንድ ሰው በአንተ ህይወት ውስጥ እንዲገኝ የማድረግ ወይም ስሜቱን የሚቆጣጠር ኃላፊነት የለብህም። በነፃ ሊሰጥ የሚገባውን ፍቅር በጥረት እንድታገኝ አልተፈረደብህም። እንዲሁም እንደ አማራጭ ለሚቆጥር ሰው ብለህ ህይወትን እንድትገነባም አይጠበቅብህም። ለአንተ ተብሎ የተፈጠሩ ሰዎች እንድትለምናቸው አያደርጉም። ራስህን እንድታሳንስ አይፈልጉም። ለጊዜያቸው ብቁ መሆንህን ሁልጊዜ እንድታረጋግጥ አያደርጉም። ምክንያቱም ስለ ፍቅር የማውቀው ቀላል እውነት ይሄ ነው። ቢፈልጉህ ኖሮ ያደርጉት ነበረ። ካላደረጉት ግን ያ አንድ መልስ ይሆንልህ። ሰበብ አይደለም፣ ምናልባት አይደለም፣ ትንሽ ጠብቅ የሚል ማባቢያ አይደለም። እሱ መልስ ነው። ቃላቸው ከተግባራቸው ጋር የሚገጣጠም ሰው ይገባሃል። ጊዜ ሲመቻቸው ወይም ጥፋተኝነት ሲሰማቸው ሳይሆን ሁልጊዜ ቦታ የሚሰጥ ሰው ይገባሃል። ያለ ምንም ልመና በየቀኑ አንተን የሚመርጥ ሰው፣ ያ ሰው ደግሞ አለ። ነገር ግን ከዚያ ያነሰ ነገር መቀበል ማቆም አለብህ። ያ ሰው አንተን እንዲያገኘ ቦታ መፍጠር አለበትና። ስለዚህ ዛሬ ቦታ የማይሰጡን ሰዎች ሰበብ መረደርን አቁም። ሰላምን ጠብቅ፣ ዋጋህን ወቅ። በነፃ የምትሰጠው ፍቅር በዚያው ልክ በነፃ ልታገኘው እንደሚገባ እመን። ይህ ቪዲዮ በውስጥ የሆነ ነገር ነክቶ ከሆነ አንድ ነገር እንድታደርግ ፈልጋለሁ። ከታች አስተያየት መስጫው ላይ ኮሜንት ጻፍልኝ። ምክንያቱም ብቻህን አይደለም። አንዳንዴ የራስን ታሪክ በሌላ ሰው ቃላት ውስጥ ማየት ራስን ነፃ ለማውጣት የመጀመሪያው እርምጃ ነው። ይህ ቪዲዮ ከረዳ ይህን መስማት ለሚገባው ለአንድ ሰው አጋራ። በየቀኑ ስለምታልፍባቸው እውነተኛ ጉዳዮች የምንወያይበት ቻናላችንን ሰብስክራይብ አድርግ። በሚቀጥለው እንገናኛለን። ራስን ጠብቅ።